በተነጋገርነው መሰረት ጉዳዩ ይፈጸም። ጥሩ ወይኔ አበባ መተሻል እንዴ? ድምፅን ስሰማው እኮ ነው ወደ ላይ ወጡት። ቆይ ግን ከማን ጋር ነበር የምታወራው? የስራ ጉዳይ ነው። ያው የኛ ነገር ታውቂያለሽ አይደለ? ቤትም ሆነን እኮ አይተሆነ። ማታ እራት ብንወጣስ? እኔና አንቺ ብቻ። እውነት አባ? በጣም ነው ደስ የሚለኝ። ጥሩ እንግዲያው ለማታው ግብዣ ተዘጋጅና ጠብቂ። ግን ታዲያ አሁን ልትሄድ ነው? ትንሽ የምጨረሳ ጉዳይ አለች። እንደመጣው ይዤሽ እሄዳለሁ። ተዘጋጅና ጠብቂ። እሺ አባ። አባ ወይ የኔ ልጅ፣ በጣም ነው የምወድህ። እኔም በጣም ነው የምወድሽ። ነይ ልቀፍሽ። ዛሬ ማታ አልማዙ ከእጹ ጋር ተቀላቅሎ ይወጣል። ሁሉ ነገር ዝግጁ ነው? አታስብ አለቃ፣ ሁሉም ነገር ተዘጋጅቷል። የኔ ሰዎች ልክ በሰዓቱ ይገኛሉ። ምንም ችግር አይፈጠርም። ጥሩ። ምን ነው አለቃ? ይሄ ቁልፍ ነው ማለት ምን ማለት አለ? ይሄ ቁልፍ የኔ ነው። ቁልፉ ላለፉት 3 ዓመታት እጄ ላይ ነው የነበረ። ቁልፉ እንዴት ሊቀየር ይችላል? ይሄማ ራሱ ነው። ቁልፉ ተቀይሯል። እንዴት አለቃ? ከኔና ካንተ ውጭ የዚህ ካዝና ቁልፍ ሌላ ሰው እጅ ማጋር አለ? እቺ ውሻ። ስለማን ነው የምታወራው አለቃ? ሄራን ነች። ሌላ ማን ሊሆን ይችላል? ሄራን? እንዴት ይህን ቁልፍ እሷ ልታገኘው ቻለች? እንዴት እጇ ሊገባ ቻለ? ከላይ የመጣ ትእዛዝ ነበረ። እኔ ነኝ አሳልፌ ቁልፉን የሰጠኋት። ለምን? እጾቹ እንድታቀበለኝ ስል። ይሄማ ትልቅ ጥፋት እኮ ነው አለቃ። ለእነሱ ምን ልንላቸው ነው? ግዴታ ደግሞ ዛሬ ማታ መላክ አለበት። አውቃለሁ ያቤጽ። እቺ ውሻ ቁልፉን የት እንደደበቀችው አንተ ብቻ ልታውቅ የምትችል። ኧረ እኔ አለቃ፣ እኔ የማውቀው ነገር የለም። ምንም ምክንያት አልፈልግም። በዚች በ2 ቀን ውስጥ ቁልፉን በእጄ እንድታስገባልኝ እፈልጋለሁ። ኧረ እኔ አለቃ፣ እኔ ቤቷን ፈትሽ፣ ወንድሟን ተከታተል፣ ጓደኞቿን ጠይቅ። አይ ዶንት ኬር። ብቻ ቁልፉን በእጄ እንድታስገባልኝ እፈልጋለሁ። እሺ አለቃ። ሽት! ይሄ የማይረባ ውጭ ሎጣል ነበር እንደርኔ። ግርግሩን እኮ አልወደድኩትም። ደግሞም ብቻችን እንድንሆን ብዬ። እሺ በቃ ችግር የለውም አባ። ስለዚህ ወደ ተሰቀለ እባክሽ ተቀመጭ። እሺ አመሰግናለሁ። እኔ ብለው አባ፣ አንተ ግን ይህን
የሚጣፍጥ ኬክ የት መስራት ለመድክ? በአንድ ወቅት ፓሪስ እመላለስ ነበር። እናትሽንም እዛ ነው ያገኘኋት። ለእሷ ስል ነው ይሄን ኬክ የለመድኩት። የምርህን ነው አባ? ይህንን እኮ ነግረኸኝ አታውቅም። እስኪ አባ ሌላም ነገር ንገረኝ። እማማ እንግዲህ ምንም ማድረግ አይቻልም። እግዚአብሔር ያጽናት፣ ነፍሷን በአጸደ ገነት ያኑረው። አሜን። የኔ ልጅ እሷን ያጽናት። አሜን። ደህና ደሩ። በእሺ የኔ ልጅ ደህና ደሪ። ሰላም ግቢ። ደህና ደሩ። ደህና ደሪ። እግዚአብሔር ይስጥልኝ። አሜን የኔ እናት። ታውቃለህ ልጆች እያለን እህቴ ከኔ ተለይታ አታውቅም ነበር። በሄድኩበት ሁሉ ትከተለኛለች። ኧረ እንደውም አንዳንዴ ጥላዬ ትመስለኛለች። ኢዮብ ጠብቀኝ ስትል ሁሌም የጠብቃት ነበር። አንዳንዴ ታናድደኝና ጥያት እሄዳለሁ። ከዛ ስታለቅስ ተመልሼ አባብዬ ይዣት እሄድ ነበር። ካደግንና ነፍስ ካወቅን በኋላ ግን እኔ እሷን መጠበቅ አቃተኝ። አጥብቄ ያዝኩትን እጅ ለቀቅኩት። ያንተ ጥፋት አይደለም። ያቢጽ አቤት ወንድሜ። ማን ይመስልሃል? አልገባኝ። ገዳዩ ማን ሊሆን ይችላል? ይህንን ባቅ ኖሮ ጭንቅላቱን መበትነው እኔ ነበር። የፖሊሶቹ ነገር እኔ ምንም አልጣመኝ። ነገሩን ሲያንዛዙት እውነቱ ይጠፋል። ስለዚህ ጉዳዩን እኔ ራሴ አነፍንፌ ያገኘዋል። ኢዮብ ተረጋጋ። ነገሮች እንደምናስባቸው ቀላል ላይሆኑ ይችላል። በምን ምክንያት እንደሞተች ራሱ እኮ አናውቅም። ይህን ጉዳይ ለፖሊሶች ብንተውላቸው ሳይሻላል። ለፖሊስ? የትኛው ፖሊስ? እየቀለድክ መሆን አለበት። የተገደለችው እኮ እህቴ ነች። ፖሊስ ምርመራውን እስኪጨርስ የእህቴ ሬሳ ይደርቃል። ያንን ደግሞ የምታገስበት ትዕግስት የለኝም። ይኸውልህ አቤጽ፣ ሁሉንም ሚስጥሯን የምታካፍል ለአንተ ነው። ምናልባት የነገረች ነገር ካለ አስታውስ። ስለ እንደዚህ አይነት ነገር በጭራሽ አውርተን አናውቅም ኢዮብ፣ እመኔ። እኔና እሷ እኮ የምናወራው ስለ ፍቅራችን፣ ስለ የወደፊት ህይወታችን ነው። ባይገርምም እንደምትለኝ ታውቃለህ፣ 9 ልጆች እወድልሃለሁ ትለኝ ነበር። ብርድ ላይ ምን እያደረጋችሁ ነው? ምንም አፎጂ፣ ዝም ብለን እያወራን ነበር። ስለ እህቴ የልጅነት ታሪክ እያስታወስን እያወጋን ነበር። ሄራም በልጅነቷ ተወዳጅ ልጅ ነበረች። ምን ዋጋ አለው? እግዚአብሔር የወደደውን አደረገ። ከመርማሪዎቹ የተገኘ ምን አዲስ ነገር አለ? አጎቴ፣ እስካሁን ምንም ነገር የለም። አይዞ ልጄ፣ ፈጣሪ ሁሉም በጊዜው ያጋልጣል። የእሷ ደም ፈሶ አይቀርም። በሉኑ አሁን ወደ ውስጥ እንግባ። ብርዱም እየፈረታ ነው። እናታችሁም ብቻዋን ናት። አትገባም? ቆይ እንደሚደውለው ስልክ መጣ። ካሳለፍኳቸው ቦታዎች የማረሳው ዘ ኦፍ ላቭ የሚባለውን ቦታ ነው። ፓሪስ ሞንማርት ሰፈር ውስጥ ነው። በዚህ ቦታ የሚገርመው እወድሃለሁ፣ እወድሻለሁ የሚለው ቃል
ከ200 ቋንቋዎች በላይ ተጽፏል፣ በአማርኛን ጭምር። ታዲያ እኔና እሷም በጽሁፍ ፍቅራችንን አስቀምጠናል። ዋው የምርህን ነው አባ? ወይኔ በጣም ደስ የሚል ነገር እኮ ነው። በጣም አይፍል ታወር ላይ አይረሴ ጊዜዎችንም አሳልፈናል። አባ የምትለኝም ቦታ ሄጄ እስከማየው እንዴት እንደጓጓው። ከ1 ወር በኋላ የሚሄድበት ጉዳይ ስላለ የዛን ጊዜ ማየትም መጎብኘትም እንችላለን። ደስ ይለኛል አባ። አስበዋል ከ250 የዓለማችን ቋንቋ በላይ የአንተና የማየ ጽሁፍም አለ። አይ ካንት ኢማጂን አባ፣ በጣም ነው የሚገርመው። ይሰርሽ እዚህ ሄዳን ማለሽ ገዳይትሽ ሲነመጣች ወንጀሉ ጋር ቢያነካካችሁ ሰበዝ ስትመዘዙ አይተውታል።
ሄሎ ኢንስፔክተር። ምን? ወሰን መቼ መጣሽ? ወሰን መቼስ ይሄ ነገር አጋጣሚ አይደለም አይደል? መምጣትሽን ለምን አልነገርሽኝም? ስጠብቅሽ ነበር እኮ። ምናልባት ብቻዬን መሆን ፈልጌ ይሆናላ። ችግር አለ? በዙፋኑ ሌላ ንጉሥ አስቀመጥሽ እንዴ? እኔ ንጉሥ አልፈልግም። የምፈልገው የራሴን መንግስት ነው። እኔ የምልህ ስታየኝ እንደ አዲስ አገረሸብህ እንዴ? ከመቼ ጀምሮ ነው ስትከታተለኝ የነበረው? ሰው የወጋው ሊረሳ ይችላል። የደረሰበትን ጠባሳ ግን መቼም አይረሳው። ደግሞ ናፍቀሽ ነው። ናፍቆት ከባድ ነው። በተለይ የራስ ሊሆን የማይችልን ሰው መናፈቅ እብደት ነው። መልካም ቀን። እዩ የት ነበርሽ? ምን ማለትህ ነው? በደንብ ገብቶሽ ቀብሯ ላይም አልነበርሽ። የልብ ጓደኛ ቀብር ላይ ያለመገኘት ጉዳዩን የሚያጠራጥር አይመስልሽም? በሰዓቱ ወንድሜን አሞብኝ ክፍለ ሀገር ነበርኩኝ። ማረፏን እንኳን የሰማሁት እዛ ሆኜ ነበር። ወንድምሽ ታሞ ክፍለ ሀገር ሄደሽ ነበር? በጣም የሚገርም ታሪክ ነው። ታዲያ ስትመለሽ ለምን አልመጣሽም? ድንገተኛ ክፍል ገብቶ ስለነበር እሱን ለማንትቼ ልምጣ ብዬ ነው። ዛሬ እኮ ልመጣ ነበር። ቆይ ግን ስትይኝ ጅል እመስልሻለሁ እንዴ? ያንቺን የፈጠራ ወሬ ለመስማት የመጣው ይመስልሻል? ከእህቴ ጋር በገንዘብ ጉዳይ እንደተጋጫችሁ አውቃለሁ። አዎ፣ ግን ነገሩን በመነጋገር ፈተነዋል። ደሞም ልመልስላት ነበር። ውሸታ! የሰጠችሽን ገንዘብ መመለስ ሲያቅትሽ ሆን ብለሽ ተጋጫችሁ። ከዛም አስገድልሻት። አምላኬ፣ ምን አይነት ወሬ ነው የምታወራው? ሄራን እኮ የኔ ልብ ጓደኛዬ ነበረች። እህቴ ግን ከአንቺ ውጪ ሚስጥሯን የምታካፍሉ ጓደኛ ስለሌላት ይቅር አለች። አንቺ ግን ምን አደረግሽ? ለገንዘብ ስትይ ምስኪኗን እህቴን ሆቴል ወስደሽ ገደልሻት። እኔ እንደዚህ አላደረግኩም። መሞቷን ራሱ ሰማ በጣም ነው የደነገጥኩት። እሱ አይደል ነገሩን ውስብስብ የሚያደርገው? የልብ ጓደኛ መሆንሽ ነገሩን ሽፋን አደረገው። እዮብ፣ ሰላምን እንደምታወራ ግን አውቀሃል? በእውነት እኔ ስለምንም ነገር አላውቅም እምልልሃለሁኝ። እኔ መሞቷን እንኳን ትሰማ በጣም ደንግጬ ነበር። ቆይ ታዲያ ይህንን ማን ሊያደርጉ ይችላል? በፍጹም እኔ ምንም አላውቅም። እንደነገርኩ ክፍለ ሀገር ሄጄ ነበር። የልብ ጓደኛሽ ነች። የተገደለች ቀን ምንም ያጫወተች ነገር የለም? አዎ ዮብ፣ እንደሚባለው ሄራን ሚስጥሯን በሙሉ ለእኔ አትነግረኝም። ብቻ አንድ ነገር አውቃለሁ። ምንድን ነው እሱ? በስራዋ ደስተኛ አልነበረችም። ገንዘብ እንደሚያስፈልጋት ትነግረኝ ነበር። ከሆነ ጊዜ በኋላ ግን ገንዘብ አገኘች። ከየት እንዳገኘች ግን ልትነግረኝ አልቻለችም። ይኸውልሽ ሁሉንም ነገር እደርስበታለሁ። የእህቴን ገዳይ ሳላገኝ እንቅልፍ የሚባል ነገር የለም። ተመልሼ እመጣለሁ።